ንጉስ ተከስቷል ውዶቼ ማለት ነው። እንግዲህ ቀለበት ነው መግቢያው ላይ ደስ ይላል። ሀይሚትዬ መታ ጥምጥም ማለችበት ደስ ይላል መግቢያው ላይ ሞርዛ ማለት ነው። አንድ 10 ደቂቃ ደግሞ በደንብ ነው ያብራራው። ሀይሚትዬ ይገባታል ነው ያለው። እሺ ይገባታል፣ ገና ብዙ ደስታዎች እንደሚጠብቃቸው እንደምንጠብቅ ነው። ብሩክም መልካም ሰው ነው ወላሂ አላህ ይስጥክ ማለት ነው። እንደዚህ ለሴት ልጅ ያለ ክብር ማሻላ ነው። ሚዲያ ላይ ደግሞ ሞርዛን ጥሩ ነው፣ ለብዙዎቹ አስተማሪ ትሆናለህ። ሲቀጥል እንግዲህ በፕሮግራሙ ያው በጣም በሰፊው እና ብዙ የደከሙበት ነው። ባይናገርም በጣም እንደደከማችሁበት ያስታውቃል። ከበፊቱ በጣም የተለየ ነው። እንግዲህ በጣም ቢዚ እንደሆነ ነው። 2 ቀን ጠፍተው እንደነበሩ ሰው ቤትም አልመጡም። ለምን? በጣም ቢዚ ስለሆኑ። እንደዚሁም ደግሞ ሀይሚትዬም ቀለበቱ ጋር ሄደችም ቢዚ ስለሆነች ያው ቢዚ ነው ያስታውቃል። ከምር የሀይሚትዬ ዲኮሩ ራሱ ምኑ አረ ለየት ያለ ነው። እና ደግሞ ሌላው ምንድነው? በጣም ጀግና ነክ ብሩኬ አንበሳ ናችሁ። ሀይሚትዬና ብሩኬ አንበሶች፣ ሁለት አንድ አይነቶች እና በጣም እንደደከሙ ነው። ከእለት ነው ደግሞ የጠራው ፕሮግራሙን። ያው ያልመጣ ሰው እንዳለ ነው እንግዲህ በተኙበትም ነው። አስቡት እንግዲህ እንደዛሬው ፕሮግራም ሆኖ እንደዛሬ ጥሪ እንግዲህ አስቡ ያሌለ ነው ከምር። እና ለዛ ነው አንዳንድ ሰው ያልመጣው ቢዚ ሆነው፣ ሌሎቹም እንደዚሁ መጥተዋል አመስግነዋል። እንግዲህ ብዙዎቹ ደግሞ እንዲወልዱ እንዲከብዱ እየተመኙ ነው። ቀለበትም እየተመኙ ነው። እና ቀለበቱን እንደተመኙት ይኸው በንጋታው ብሩክ ምን ይለዋል ዛሬ ሊያርግላት ማለት ነው። ይራቅልሽ። እኔ እንጃ ተይዘን ምንም አይመጣብንም። በቃ አንድ ከሆን ምንም አይመጣብንም። ብዙ ትላልቅ ነገሮችን መስራት ማድረግ እንችላለን። ክራውድድ እችን ነገር እኔ እወዳታለሁ። ክራውድ ሆኗል፣ በጣም ተጨናንቋል። ባይዘው ድካም አለ እሱ ላይ ያስታውቃል። ደግሞ ያደክማልም እንጂ ውዶቼ ከምር። እና ሌላው ደግሞ ሀይሚትዬን ወርቅ ሁኚ፣ ሁለታችን ተያይዘን ትክክል ነው። ለምን? ሁለታችሁ ተያይዛችሁ ብዙ ነገር አሳልፋችኋል፣ ለወደፊትም ታሳልፋላችሁ። መጀመሪያ የሁለታችሁ ፍቅር ነው እኛ የምንፈልገው ማለት ነው። ሶስተኛ ሰው እኛም እንደመስሳለን። ባይዘው ውዶቼ ማለት ነው። እዩ ቤት ገብቼ ተናድጄ ትቼው ነው ወደ ብሩኬ ቤት ዘልዬ የመጣሁት ማለት ነው። እዩን ለሊት ልምጣላት ቆይ ቻርጅ ምናምን ብዬ እመጣላታለሁ። እና ሀይሚትዬና ብሩኬ 1000 ዓመት ኑሩልን የኛ መልካሞች። እንወዳችኋለን፣ እናከብራችኋለን። ማሳካት ፈጣሪ ያሳካልንና በቃ በፍጥነት እንድናደርግ ሁሉንም ነገር ፈጣሪ ይዳንና ሁሉንም ነገር ሰላም። ሀይሚትዬ እኔ ጀግና በፍቅር አንበረከከችው። ከምር አንዳንዴ እኮ ትዕግስትን የመሰለ ነገር የለም ውዶቼ። ብሩኬ ያኔ ምንድነው የሚለው? እኔ ገና ልጅ ነኝ መቼ አድጌ እኔ ሳላድግ እንዴት ነው ትዳር ላይ ይላል ነበር። ዛሬ ላይ ሰምታችኋል። ዛሬ ላይ ሽፍ አድርገዋለች፣ አንበርክከዋለች ማለት ነው። እጮኛ የኔ ውድ ሚስት ብሩኬ ማሻአላ ተባረካላ። ወይኔ እንዴት ደስ ይላል ከምር። እንዴት ሀይሚትዬ እንደሚገልጻት ቴንኪዩ የኔ ውድ ፍቅረኛ፣ የኔ ውድ እጮኛ። እውነት ብያለሁ እኮ ያኔ 1000 ዓመት አይኖርም ውዶቼ። ሁሉም ነገር በኤጃችሁ ሲሆን ነው የሚጣፍጠው። እና ፈጠን እናደርገዋለሁ አለ አንበሳ። አያችሁ አንዳንዴ እኮ ውዶቼ እናት አባት ብሩኬ ሀይሚዬ ስላሉት አይደለም፣ ኦዲየንስ ስላለ አይደለም፣ አንድ አላህ ሱብሃነሁ ወተዓላ ነው። ገባችሁ? ትዳርም ኒካውንም ምንም የሚያፈጥነው ማለት ፈጣሪ ነው። እና ይሄ ሁሉ ነገር አለ በጊዜው ማሻአላ። እኔ እንጃ እንዴት ብዬ ደስ እንዳለኝ እንዴት ብዬ ልንገራችሁ ወላሂ። ሲኖር ልጅ የምፈልገው ሙሽዬንም የፈጠነ ሳትልብኝ ሳትደክምብኝ ምናምን የኔንም የልጅ ለማየት ያብቃኝና ለማየት ያብቃት እና ሁሉ ነገር ይገባታል። ወይኔ እንዴት እንደሚገልጻት ፍቅር የሆነች ልጅ ናት እኮ ሲታሰብ እኮ ፍቅር ፎንቅ የሆነች ልጅ ናትና ሀይሚዬ። እና ብሩኬ ወንድማችን ቴንኪዩ ብያለሁ። ሌላው ደግሞ ምንድነው? ትክክል ነው። እናት ሳትደክም የልጅ ልጅን እንድታይ አባት ለምን እድሜ ሲጨምር እንደዚሁም ደግሞ እንዳለው ብሩክም ዘር ለገበሬ ደግሞ ሁሌ የምትለው ነገር 1000 ዓመት አይኖርም። በኤጃችሁ ማሳለፍ ያለባችሁን ነገር ማሳለፍ አለባችሁ። እድሜ ማለት ቁጥር ነው። 35 40 50 60 70 ብትሆኑ ኦንሊ ቁጥር ነው። ግን በ21 ዓመቴ ማሳለፍ የምፈልገው ነገር 30 ዓመት ኔቨርስ አይሄድም። ፍቅረኛ ካየላችሁ የላችሁም በአንድ ሆኙ። ካላችሁ ግን ኤጅ በኤጅ ነው ሁሉ ነገር የሚፈጠፍጠው ኦር የሚጣፍጠው።
እናችኛው ቀለበት ዕቃ የኔና የሀይሚን ፍሬ ማሳየቴን አልቀርም። እንዴት እንደምትወደን ታውቃላችሁ። እንዴት ቅመሜ ሀይሚን ቢ ስለምትል እንዴ ሀይሚን ቢ ስለምትል አስገድጄ ሊና እንዴ ባንገባም እንዴ ሳስበው ልጅ ሊመጣ ይችላል እንዴ ብሩኬ እንዲማ አይሆንም። አፍጥ ነው ከምር አፍጥ ነው። አንዳንዴ በቃ እንዳልከው ማለት ነው ደግሞ ታደርገዋለህ የተገባርሰው ከምር በቃ የድሮ ብሩኬ መጣ ከምር በቃ አሁን የድሮ ብሩኬ ማለት ነው የዛሬ 2 ዓመቱ ውዶቼ እና ደስ ብሎኛል። ያፍጥነው ውዶቼ መፈጠንም አለበት። ለምን ለህዝቡም ትምህርት እንዲሆን እንዴት መሰላችሁ? ያው ኒካን ማፍጠን ማለት ነው። you understand everybody guys ማለት ነው። I am very happy እኔ ሀይሚ ያሽቃበጭ ማለት ነው። ማታ ደግሞ እመጣለሁ መምጣት አይቀርም። ፍርጥ አድርጊያት ዝር ማረካት እዩ ማለት ነው። ታምሌል ላይም ያለው ነገር ሀይሚን ለጥፋ ጥምጣ እንደኛ እዚህ ደስታችንን የሚያጨናግፍ አንፈልግም። እና እሙሽ በጣም ሀይሚትዬ እንደ ሴት ልጇ በጣም እና ለሙሽም አላህ ረጅም እድሜ ከጤና ጋር ለሁላችንም እናታችን እንደዚሁም ደግሞ ለሁላችሁም አማቾቻችን ይባላል ሰ ወይኔ ደስ አለኝ። ሀይሚትዬ አስቡት ከምትወዱት ከምታፈቅሩት ሰው ጋር እንደዚሁም ደግሞ ለምትወዷት እህታችሁ እኔ እንኳን ለምወዳት እህቴ ቀርቶ ለመዳም በጣም ከተግባባን ኮፍያ የምንወጣ ከሆነ አሁን 2ኛ ግብቶባት ከሷ ጋር በቃ የሆነ መነጫነጭ ጀምሬያለሁ። ያኔ ደስተኛ ስትሆን ነው የሚያስደስተኝ። ገባችሁ? አይ አም ቬሪ ሃፒ ማለት ነው። ኦ ሀይሚትዬ እኔ እኮ አሽቃባጯ ዘለ ገበሬ ምንድን ነው የምትለው? እኔ በቃ ብሩክ የሀይሚትዬ ብቻ ነው የሀይሚዬ ብቻ እንዲሆን እኔ እኮ እንዴት እንደምከራከር ግን አላሳካ የማያሳፍረን ቶሎ አግባባት እና የምናጭሳቸው እነዛን ልጄን ቢሆን አስገንብቼ ነው ማስጭናት። ለማንኛውም አብራችን ቆዩ። ቅመሜ እስክትመጣ ጥያቄው እኔ ነው እኔ አላገባህም ጭራሽ በሚጠጣበት ሊፈነክትሽ ነበረ። ሀይሚትዬ ማይስ ቤት ታምራላችሁ። ፍቅራችሁን አላህ ያዝልቅላችሁ። የተባረከ ይሁን። የተባረከ ልጅ ይስጣችሁ። ለማየት ያብቃን። እኔም ለማሽፎቃበጥ ያብቃኝ። እኔ እኮ ምን አውቃለሁ ለምን ያኔ እንደዚህ ድፍረቱ የለኝም። ባይዘው ብዙ ጊዜ ያው ስደት ስለቆየሁ መሰለኝ በአካል እፈራለሁ። ለምንድን ነው ግን? እስቲ ቆይ እኔማ እኮ እፈራለሁ አንዳንዴ። ለምን ሚዲያ ላይ ስለሚዘቀዝቁ ፎቶ ስለሚያበላሹ ከሰው ጋር ራሱ ፎቶ መነሳት አይቻልም። ኢትዮጵያ እንኳን ብሄድ ከሀይሚትዬ ማይስዊት ጋር እያረኳት ማለት ነው። ደዘመተው ነበር። እኔ ደግሞ ብታጅራ ሜጄ ነበር። ባይዘዌ ትንሽ ነው ያኔ 03 እነሱ 05 ባይዘዌ ቀበሌው 5 ነው። ላገኛቸው ብል አገኛቸዋለሁ እኮ ግን ምን ዋጋ አለው? ፈሪ ነኝ። ቴረር በቴረር ነው መሆነው ሳስበው ራሱ። በጣም ያሳቁኝ ፓርት ይሄ ነው። ኤፍሬም ዝም ብሎ ነው የሚለጠልጠው። ዝም ብሎ ነው የሚሰማው እኮ። አይ ብዬ ነብር ጨዋዎች ናቸው። ልጅ ስርዓት ያላችሁ አንበሶች ቲቸር ናቸው እኮ አስተማሪዎች። ሪሊውን ነው መነግራችሁ። አገባሻለሁ አልቀበልም ማለት እኮ እና ደስ ይላሉ ውዶቼ ማለት ነው። በቃ እንዲህ ብዬ ልንገራችሁ እያያችሁ ስምጥ ብዬ ነው ማዳምጠው እና እንደምትመለከቱ ማያሌ ሲጀመር ያ ቪዲዮ መጥፋት አለበት። አይተሻል? ቁጭ ብዬ እሱን ፓርት ነው ያየሁት። የዋቸው ፈገግታ በፈገግታ ማለት ነው። ኤፍሬም እኔ ራሴ አንዳንዴ ተመላልሽ የሆነ ቪዲዮ ማየበት ጊዜ አለ ማለት ነው። እስኪስ ማለት ሁሉ ወቅቱ ጠብቆ ይመጣል ኢንሻአላ። በጣም ነው የምንወዳችሁ የምናከብራችሁ ሀይሚትዬና ብሩኬ ሁሌም ወደፊት ማለት ነው። ሁሌም ደስ ይበልሽ። ታውቀዋል ግን ያደለው ከንፈር ይስማል አለ ብሩኬ። ዘዌ ውዶቼ ብሩኬ እንደምታዩት እየተለማመደ ነው። ትሬሊንግ ላይ ነው። ትሬሊንግ በቅርብ ቀን እንግዲህ ያ ሰላም አልሐምዱሊላህ በጣም ደስ ብሎኛል። እንግዲህ አዛን እያለ ነው። አያም ሶሪ ነው ማለት ነው። እንግዲህ እስካሁን የደበቀውን ፍቅሩን እየካሰኝ ነው። በጣም አፈቅርሃለሁ አለች። አይ እኔ እናት
ሀይሚትዬ ትለያለሽ፣ የኛ ልዩ ይገባሻል። ብሩክ መልካም ሰው ነው እና አላህ መጨረሻውን ያሳምርላችሁ። እንግዲህ ሀይሚትዬ እየሰማችኋት ነው። ሞርዛን እንደዚህ አይነት ፕሮግራሞችን አይታ እንዳየች ነው እንጂ በሰው ላይ እንዳየች ነው እንጂ በራሷ ላይ አዘ ፈርስት ታይም ነው እና በጣም ነው ደስ እንዳላት። ብሩክም ያው ብዙ ሰው እንደጠራ ግማሾቹ እንዳልመጡ በጣም ቢዚ እንደሆነ ላይክ እና በቂ ነው። ደስ አለሽ ላልከው እንኳን አይምትኛ ራሳችን ፈነጠዝን እንጂ ከደስታ የተነሳ እና ወዶቼ ድምፄ ትንሽ ሽክ ብሏል። እዚህ ጋር የምትፈጥር ሴት ስላለች ደስ አይልም። ስለባለበባቸው አንዳንዴ ሪስፔክት በሚለው ማለት ነው። በጣም ነው ደስ ያለኝ ወዶቼ፣ በጣም ማለት ነው። አልሐምዱሊላህ ስለ ሁሉ ነገር ማለት ነው። እና ይሄን ይመስላል። አላብዛባችሁ። ሊሞዳችሁ አላከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ኮፊ እየጠጣሁ ነው ባይዘው